በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እኛ ክርስቲያኖች የአንገት ማዕተብ ለምን እንደምናስር ልንገራችሁ። ማዕተብ ቃሉ የግስ ሲሆን አተበ ከሚለው ግስ የወጣ ቃል ነው። አተበ ማለት አማተበ ባረከ ማለት ነው። የአንገት ማዕተብ ማሰር የተጀመረው በ6ኛው መቶ ክፍለ ዘመን መጀመሪያ ላይ ሲሆን ታላቁ አባት ያዕቆብ ዘልበረዲ ሰዎችን በውሃና በመንፈስ ሲያጠምቅ የሥላሴ ልጅነት ያገኙትን ካልተጠመቁት ለመለየት የአንገተ ማዕተብ ማሰርን እንደጀመረ በቤተክርስቲያን ተመዝግቧል። ቅዱስ ያዕቆብ ዘልበረዲ ባለ ብዙ ታሪክ ሊቀ ጳጳስ ነበር። በእርሱ ዘመን ታዲያ ብዙ ሰዎች ወደ ክርስትና እየተመለሱ ይጠመቁ ነበር። ከሕዝቡ ብዛት የተነሳ ታዲያ አንዳንዶች ደጋግመው ይጠመቁ ነበር። ቅዱስ ያዕቆብ ለዚህ መላ አበጀ። አንድ የተጠመቀ ካልተጠመቀ ለመለየት የተጠመቁትን በአንገታቸው ላይ ክር እንዲደረግ አደረገ። በሂደትም ይህን ክር ያሰረ ሰው የተጠመቀ ክርስቲያን መሆኑ ምልክት ሆነ። ያዕቆብ በክርስቲያኖች ላይ ይህንን ክር በማሰሩ ታዲያ የክርስትና ተቃራኒዎች ወይም ተቃዋሚዎች ያሽፋበት ነበር። ብለህ ደግሞ እንደ ውሻ በሰጆ አንገት ላይ ክር ማሰር ጀመርክ ብለው ተሳለቁበት። ቅዱስ ያዕቆብ እንዲህ ሲል መለሰ፣ ውሾች ለጌቶቻቸው ተገዢ እንደሆኑ ሁሉ እኛም ለጌታችን ፍጹም ታማኝና ተገዢ መሆናችንን ስለምናሳይ የክርስቶስ ታማኝ ውሻዎች ነን ብሎ መለሰ። እኛ ክርስቲያኖች የአንገት ማዕተባችን ኢየሱስ ክርስቶስ ሕይወትና እውነት መሆኑን መቀበላችንን የምንመሰክርበት ነው። የአንገት ማዕተባችን በክርስቶስ ቅዱስ ደም ነፃ የወጣን እርግማን የተሻረልን ክርስቶስ በመስቀል ላይ በፈጸመው ቤዛነት ጸድቅን ያለ ዋጋ በጸጋ የተቀበልን ሕዝቦች መሆናችንን መመስከሪያችን ነው። የአንገት ማዕተባችን እስከ ሞት ድረስ ለወደደን ጌታ እስከ ሞት ድረስ የታመንን መሆናችንን ያሳያል። ስለዚህም ማዕተባችን የወደደንን ክርስቶስ በተወደድንበት የመስቀል አርማ ሁልጊዜም ስናስበው በዓይናችን ላይ እንደተሳለ ሆኖ ዕለት ዕለት ስንመለከተው